ቻፕተር 3 እንጀምራለን እንግዲህ ቻፕተር 3 ፓርቲሽን ኦፍ ሰክሴሽን የሚባል ስያሜ የተሰጠው ቻፕተር ነው። እንግዲህ አስ ኢንትሮዳክሽን አንድ ሰው ወይም አውራሹ ከሞተ በኋላ አጠቃላይ የውርስ ንብረቱ ለወራሾቹ የሚተላለፍበት ያ ማለት አውራሹ በሕይወት ዘመኑ ያፈራቸው ንብረቶች በሙሉ ወደ ህጋዊ ወራሾቹ ወይም ደግሞ ወደ ኑዛዜ ተጠቃሚ ወደ ሆኑ ወራሾቹ ሊተላለፍ የሚችልበት ስርዓት ወይም ደግሞ ሂደት ሰክሴሽን እንደሚባል ከቻፕተር 1 ጀምሮ ስናይ ቆይተናል። አንድ አውራሽ ከሞተ በኋላ የመጀመሪያ ስራ የሚሰራው የአውራሹን ንብረቶች የማጣራት ስራ ነው የሚካሄደው ሊኩዊዴሽን የሚባለው ማለት ነው። ይሄንን እንግዲህ ሊኩዊዴሽን የሚባለውን በቻፕተር 2 ፓርት 1 እና ፓርት 2 ላይ ባቀረብኩላችሁ ቪዲዮ ላይ በደንብ አይተናል። በመሆኑም እንግዲህ አንድ አውራሽ የሆነ ሰው ከዚህ ምድር ላይ በሞት ከተለየ በኋላ እሱ በሕይወት ዘመኑ አፍርቷቸው የነበራቸው ግዴታዎች እንዲሁም መብቶች ወደ ወራሾቹ መተላለፍ የሚጀምሩበት ስርዓት እንግዲህ ውርስ በመባል እንደሚታወቅ አይተን ነበረ። በመሆኑም እንግዲህ የመጀመሪያው የውርስ ስርዓት ወይም ደግሞ አውራሹ ከሞተ ሊኩዊዴሽን ወይም ደግሞ የውርስ ማጣራት ስነ ስርዓቱ ሙሉ በሙሉ ከተጠናቀቀ በኋላ ቀጣይ ላይ ያለው ስራ የውርስ ንብረትን ማከፋፈል ይሆናል ማለት ነው። የውርስ ንብረትን ማከፋፈል ወይም ደግሞ ፓርቲሽን የሚባለው እንግዲህ አውራሹ የውርስ ንብረት ተጣርቶ ወራሾቹ ተለይቶ እዳዎች ተከፍሎ እንዲሁም ደግሞ አውራሹ ከሌሎች ሰዎች ጋር በነበረው ግንኙነት የፈጠራቸው ከውጪ ያሉት ንብረቶች መብቶች ወይም ደግሞ የሚሰበሰቡ የአውራሹ ገንዘቦች ካሉ እነዚህም ተሰብስቦ ቀጣይ ላይ የሚኖረው ስራ እንግዲህ ፓርቲሽን ይባላል። የውርስ ንብረት ክፍፍል የሚባል ነው ማለት ነው። በአጠቃላይ እንግዲህ when you say partition means dividing the remaining estate after the debt has been paid among the heirs and among the universal legatees ብለን መውሰድ እንችላለን። ይሄ ማለት እንግዲህ ባጭሩ የውርስ ንብረት ክፍፍል የሚባለው ፓርቲሽን ማለት ነው። የአውራሹ የውርስ ንብረት የውርስ ማጣራት ስራው ከተጠናቀቀ በኋላ ከውርስ ንብረቱ ላይ ሊከፈሉ የሚገባቸው እዳዎች ተከፍሎ የአውራሹ በተለያዩ ቦታ ያሉ ንብረቶችም ተቆጥረው ወራሾቹ ተለይተው የውርስ ንብረቱ ከእዳ ከተከፈለ በኋላ የቀረውን ንብረት ወራሾቹ የሚከፋፈሉበት ወራሾች ሲባል እንግዲህ በኑዛዜ ተጠቃሚ የሚሆኑትም ወይም ደግሞ ህጋዊ ወራሾቹ ከውርስ ማጣራት በኋላ እዳው ተከፍሎ የቀረውን ንብረት የሚከፋፈሉበት ስርዓት እንግዲህ ፓርቲሽን በመባል ይታወቃል ማለት ነው። እንግዲህ ከዚህ ከፓርቲሽን ጋር ተያይዞ ፓርቲሽን መቼ ነው ወይም ደግሞ የውርስ ንብረት ክፍፍሉ መቼ ነው የሚከናወነው የሚለውን ነገር ማወቅ በጣም አስፈላጊ ነው። እንግዲህ ፓርቲሽን የአውራሹ እዳዎች ተከፍሎ ንብረቶቹ ከመከፋፈላቸው አስቀድሞ ማድረግ እንደማይቻልና ባለመብት የሆኑ ሰዎች በአጠቃላይ በመርህ ደረጃ ወራሾቹ የውርስ ንብረቱን ከመከፋፈላቸው በፊት መጠናቀቅ ያለበት መሆኑ ይታወቃል። በመሆኑም እንግዲህ በሊኩዊዴሽን ወቅት ከአውራሹ ላይ መብት አለን እዳ አለበት ብሎ የሚጠይቁ ባለመብቶች የውርስ ንብረቱ ወራሾቹ ከመከፋፈላቸው በፊት መጠየቅ እንዳለበት ይታመናል። በመሆኑም እንግዲህ ወደ ፓርቲሽን የሚገባው ወይም ደግሞ ወደ ውርስ ንብረት ክፍፍል የሚገባው የአውራሹ ንብረት ከሊኩዊዴሽን በኋላ የቀረ ከሆነ ነው ማለት ነው። ያ ማለት የውርስ ንብረቱ በአጠቃላይ በእዳ ተሸፍኖ ከሆነ ወይም ደግሞ በሊኩዊዴሽን ወቅት የቀረ ንብረት ከሌለ ፓርቲሽን እንደማይደረግ ነው። ያ ማለት እንግዲህ የአውራሹ ንብረት አልተረፈም ወይም ደግሞ አልቀረም፣ ለወራሾቹ የሚደርስ ነገር የለም፣ ወራሾቹ የሚያገኙት ነገር የለም ማለት ነው። ይሄ ነገር እንግዲህ ብዙ ጊዜ የሚሆነው አውራሹ ብዙ እዳዎች ካሉበትና የሱ የውርስ ንብረት በአጠቃላይ በሕይወት ዘመኑ የነበሩበትን እዳዎች ለመክፈል ያዋለ ከሆነ ፓርቲሽን አይኖርም ብሎ መውሰድ ይቻላል ማለት ነው። ምናልባት እንግዲህ
በሊኩዴሽን ወይም ደግሞ በውርስ ንብረት ማጣራት ወቅት ላይ እንግዲህ የተከፈሉ እዳዎች ሊኖሩ ይችላሉ። ለምሳሌ ካምፓኒ ወይም ደግሞ ድርጅት ከነበረው ያ ድርጅት በእዳ ወይም ደግሞ ታክስ ያልተከፈለ ታክሶች ካሉ ወራሾቹ የሱ ህጋዊ ወራሾች ወይም ደግሞ በኑዛዜ ባለመብት የሆኑ ሰዎች የውርስ ንብረቱን ከመከፋፈላቸው በፊት ከዚሁ ከአውራሹ የውርስ ንብረት ላይ እዳዎች ለባለመብቶች የሚከፈል ስለሆነ ተከፍሎ እዳው ተከፍሎ የቀረውን ንብረት ወይም ደግሞ ፕሮፐርቲ ብቻ ነው ወራሾቹ ሊከፋፈሉት የሚችሉት ማለት ነው። እዳው ተከፍሎ ምናልባት በዛው የውርስ ንብረቱ ያለቀ ከሆነ ወራሾቹ የሚያገኙት ነገር አይኖርም ማለት ነው። በዚህ ጊዜ እንግዲህ ሌላው በሞጁሉ ላይ የተቀመጠው ኮሙኒቲ ኦፍ ሄሬዲተሪ ስቴት የተባለው ነው። በአጠቃላይ እንግዲህ የአውራሹ የውርስ ንብረት ከተጣራ በኋላ የሚከፈሉ እዳዎች ተከፍሎ ከውጭ የሚሰበሰቡ ክሌሞችም ከተሰበሰቡ በኋላ የፓርቲሽን ወይም ደግሞ የውርስ ንብረቱን በወራሾች መካከል የማከፋፈል ስርዓቱ ወዲያው አይጀመርም። ወራሾች የሚደርሳቸውን የሚደርሳቸውን ድርሻ ተከፋፍለው እስኪወስዱ ድረስ እንግዲህ የሟቹ አውራሽን ንብረት በጋራ የሚይዙት ወይም ደግሞ የጋራ ንብረታቸው ሆኖ ይቀጥላል ማለት ነው። ስለዚህ የውርስ ንብረቱ ለእያንዳንዱ ወራሽ የራሳቸው ድርሻ እስኪደርሳቸው ድረስ ፕሮፐርቲው የወረሱት ንብረት እንግዲህ የጋራ ንብረት ሆኖ ይቀጥላል ማለት ነው። ከዚህ ጋር ተያይዞ እንግዲህ የጆይንት ኦውነርሺፕ የሚባለው በአጠቃላይ በባልና በሚስት መካከል የሚኖረው ንብረትና በወራሾች መካከል በጋራ ንብረት የተለያየ መሆኑን መረዳት ያስፈልጋል። ጆይንት ኦውነርሺፕ በአጠቃላይ ወራሾቹ የአውራሹን ንብረት በጋራ መያዝ ይችላሉ ጆይንትሊ ማለት ነው። ከዛም በተጨማሪ በባልና በሚስት መካከል ያለ ንብረትም ባልና ሚስት ጆይንትሊ ይይዛሉና በወራሾች መካከል የአውራሹን የውርስ ንብረት በጋራ ንብረት አድርጎ መያዝና በባልና በሚስት መካከል ያለውን ንብረት በጋራ ይዞ መገኘት እንግዲህ የራሱ ዲፈረንስ አለው። በአጠቃላይ እንግዲህ ከፓርቲሽን ጋር ተያይዞ በተለይ ከኢንሄሪተንስ ጋር ተያይዞ ከውርስ ጋር ተያይዞ ጆይንት ኦውነርሺፕ የሚባለው ወይም ደግሞ የውርስ ንብረቱን እያንዳንዱ ወራሽ የሚደርሰውን የውርስ ንብረት ከመውሰዱ አስቀድሞ ባለው ጊዜ ውስጥ ውርስ ከተጣራ በኋላ ንብረቱ የሁሉም የወራሾች የጋራ ሀብት ሆኖ ይቆጠራል። ይሄ እንግዲህ እስኪከፋፈሉ የራሳቸውን ድርሻ እስኪከፋፈሉ ድረስ ያለው ነው። ስለዚህ በባህሪው ምንድነው ማለት ነው ቴምፖራሪ ወይም ደግሞ በጊዜያዊነት ነው። ወራሾቹ አውራሹ ከሞተ በኋላ ያንን ንብረት የሚይዙት በጊዜያዊነት ነው ማለት ነው። የተወሰኑ ጊዜያትን ብቻ ነው እንጂ ፐርማነንትሊ የሚይዙት ነገር አይደለም። ለጊዜው ብቻ ነው የራሳቸውን ድርሻ ተከፋፍሎ እስኪወስዱ ድረስ ብቻ ነው የውርስ ንብረቱ የወራሾቹ የጋራ ንብረት ሆኖ የሚቆጠረው ማለት ነው። በመሆኑም እንግዲህ ከወራሾቹ መካከል አንደኛው የውርስ ንብረቱ ተጣርቶ ካለቀ በኋላ ማለት ነው ያው በፍርድ ቤት የውርስ ንብረቱን እንከፋፈል ብሎ በማንኛውም ጊዜ መጠየቅ ይችላል ማለት ነው። ያው የውርስ ንብረቱ ከተጣራ በኋላ ወራሾቹ የውርስ መብት አላቸው። ሁሉም እኩል መብት ስላላቸው ፓርቲሽን ባያደርጉም ወይም ደግሞ የውርስ ንብረቱንም ባይከፋፈሉትም ወራሽነታቸውን ካረጋገጡ በኋላ የውርስ ንብረቱ የተወሰነ ጊዜ ሊቆይ ይችላል የጋራ ንብረት ሆኖ ማለት ነው። ነገር ግን ከወራሾቹ መካከል አንዱ በማንኛውም ጊዜ እንከፋፈል ብሎ ጥያቄ ማንሳት ይችላልና እስከ መጨረሻው ያንን ንብረት ወይም ደግሞ ፐርማነንትሊ ንብረቱ የጋራ ንብረት ሆኖ አይቀጥልም ማለት ነው። ከዚህ ጋር ተያይዞ እንግዲህ በወራሾች መካከል በጋራ የተያዘ ንብረትና በባልና በሚስት መካከል ወይም ደግሞ በስፓውስስ መካከል ያለው ምንድነው ዲፈረንሱ የሚለውን ነገር ማየት በጣም አስፈላጊ ነው። ባልና ሚስት ንብረት በአጠቃላይ በጋብቻ ውስጥ እስካሉ ድረስ የጋራ ንብረታቸው ሆኖ ይቆጠራል። ህጉ ይሄንን ነው ፕሪሱም የሚያደርገው የጋራ ንብረት ነው ብሎ ይዞ ይቀጥላሉ። ይሄ ፐርማነንትሊ ነው ማለት ነው። የጋራ ንብረት ነው በትዳር ውስጥ ያፈሩት የጋራ ንብረታቸው ነው ተብሎ ነው ፕሪሱም
የሚደረገው ኮሄርስ የሚባሉ ወራሾች የሚባሉ ደግሞ በአጠቃላይ የወረሱትን ብቻ ነው በውርስ ያገኙትን የውርስ ንብረትን ብቻ ነው በጋራ ሊይዙ የሚገባው የሚችሉት ማለት ነው። ይሄ እንግዲህ በግልጽ ከፍትሐብሔር ሕጋችን እንገነዘባለን ማለት ነው። በሌላ መልኩ አሁንም እንግዲህ ሌላ ዲፈረንስ አለ በስፓውስስ ወይም ደግሞ በተጋቢዎች መካከል ጆይንትሊ የሚይዙት ንብረት በትዳር ውስጥ እስካሉ ድረስ የጋራ ንብረታቸው ይሆናል ማለት ነው። ትዳር ውስጥ ካልፈረሰ ድረስ ተጋቢዎቹ በትዳር ውስጥ እስካሉ ድረስ ያ ንብረት የጋራ ንብረት ተደርጎ ነው የሚወሰደው ማለት ነው። ከጋብቻ በኋላ ደግሞ ጋብቻው ከፈረሰ ማለት ነው ምናልባት ያንን የሚከፋፈሉበት የህግ አሰራር እንደተጠበቀ ሆኖ ማለት ነው። ነገር ግን በኮሄርስ ወይም ደግሞ በወራሾች መካከል ያለው ይሄ እንግዲህ ሪሜን ጆይንትሊ ጋብቻው እስካለ ድረስ ብቻ ነው ብለናል። ጋብቻው እስካለ ድረስ የጋራ ንብረቱ የጋራ ሆኖ ይቀጥላል ማለት ነው። ጋብቻው ሲፈርስ ብቻ ነው የጋራ ንብረት መሆኑ የሚቀረው ማለት ነው። ነገር ግን ኮሄሮች መካከል ላይ ያለው ያንን የንብረት በጋራ የሚይዙት ቴምፖራሪ ነው። ቴምፖራሪ ወይም ደግሞ ለጊዜው ነው። ለጊዜው ማለት ያው ንብረቱን የየጋራ የየድርሻቸውን እንከፋፈል ብሎ ከወራሾች መካከል በፍርድ ቤት እስኪጠይቁ ድረስና በስምምነት ይቆይ ካላሉ በስተቀር እንግዲህ የሆነ ታይም ላይ ግን ዞሮ መከፋፈላቸው አይቀርም። ስለዚህ በኔቸሩ በኮሄርስ መካከል ያለው ኦውነርሺፕ ቴምፖራሪ ነው ብለን መውሰድ እንችላለን። ከነዚህ በወራሾች መካከል አንዱ በሆነ ታይም ላይ እንግዲህ የውርስ ንብረቱን እንከፋፈል ብሎ ቢጠይቅ የውርስ ንብረቱን ወደ ክፍፍል ይገባል ማለት ነው። ሳይከፋፈሉ ግን ያው መቆየት ይችላሉ። ነገር ግን በጋራም እንጠቀም ብሎ መቆየት እንደሚችሉ ህጉ መብት ይሰጣል ማለት ነው። ካልተስማሙ በስተቀር እንግዲህ የጋራ ንብረት ሆኖ አይቀጥሉም ከተስማሙ ብቻ ነው። ይሄም እንግዲህ ሊሚቴሽን አለው እሱን በኋላ እናየዋለን። ከዚህ በተጨማሪ በሌላ መልኩ እንግዲህ ስፓውስስ መካከል በባልና በሚስት መካከል ፕሮፐርቲውን በተመለከተ ኢኳል ራይት አላቸው ነው። ባልና ሚስት በጋራ ባፈሩት ንብረት ላይ እኩል መብት አላቸው። ወደ ኮሄሮች ስንመጣ ወደ ወራሾች ስንመጣ ግን ምናልባት በኑዛዜም ሊሆን ይችላል ባለ መብት የነበረው የኑዛዜ ባለመብት ወይም ደግሞ አውራሹ በተለያየ ፕሮፖርሽን ምናልባት የተለያየ ድርሻ ሊሰጥ ይችላል ለወራሾቹ ማለት ነው። ለአንዱ ለምሳሌ በዛርጎ ሊሰጥ ይችላል፣ ለአንዱ ደግሞ አሳንሶ ሊሰጥ ይችላል። ይሄ እንግዲህ ቴስቴት ካለ ዊል ካለ በኑዛዜው ላይ ለአንዱ ወራሽ የተወሰነ ከፍ አድርጎ ቫልዩ ከፍ ያለው ንብረት ሊሰጥ ይችላልና በዚህ ጊዜ እንግዲህ ፕሮፖርሽኑ ሊለያይ ይችላል። ለአንዱ ልጅ አነስ ያለ ዋጋ ያለው ንብረት ለሌላው ደግሞ ከፍ ያለው ዋጋ ያለው ሊሰጠው ይችላል ኑዛዜ ካለ በተለይ ማለት ነው። ስለዚህ በዚህ ጊዜ እንግዲህ ኢኳል ራይት አላቸው ብሎ መውሰድም አይቻልም ማለት ነው። የሚያገኙት ፕሮፐርቲው ላይ የተለያየ አማውንት ወይም ደግሞ ፕሮፖርሽን ሊሆን ይችላል ማለት ነው። ስለዚህ እነዚህን ዲፈረንሶች ማየት በጣም ያስፈልጋል። አንደኛ ከሚደርሳቸው አማውንት አንፃር ቴስቴት ከሆነ ለአንዱ ወራሽ የሚደርሰው በኑዛዜ ለሌላው ወራሽ ከሚደርሰው አንፃር ከፍ ወይም ደግሞ ዝቅ ሊል ይችላል። ወደ ባልና ሚስት ስንመጣ ግን ባልና ሚስት በጋራ ያፈሩትን ንብረት ሁሉም እኩል መብት አላቸው። በሌላ መልኩ ደግሞ ጊዜንም በተመለከተ ጋብቻ እስኪፈርስ ድረስ ባለው ጊዜ ውስጥ ባልና ሚስት የጋራ ንብረትን በጋራ የነሱ ንብረት ሆኖ ይቀጥላል ጋብቻ እስኪፈርስ ድረስ ማለት ነው። ኮሄሮች መካከል ላይ ግን ቴምፖራሪ ሆኖ ነው የሚቀጥለው እንጂ ላስት አያደርግም ማለት ነው። ይሄ ደግሞ እንግዲህ አግሪመንት ካለ ነው የተወሰነ ኮንቲኒው ሊያደርጉ የሚችሉት ማለት ነው። ከዛ ውጪ እንግዲህ በተለይ ስፓውሶች መካከል ያለው ንብረት በአጠቃላይ ኮመን ፕሮፐርቲ ተብሎ ነው አሱ የሚደረገው። ነገር ግን እዚህ ጋር ኦንሊ በኮሄርስ መካከል ያለው ፕሮፐርቲ ደግሞ በውርስ ያገኙትን ንብረት ብቻ የሚያጠቃልል ነው እንጂ ሌሎች ንብረቶች አይመለከትም ማለት ነው። እንግዲህ በዋናነት ከላይ ተጠቀስናቸውን በኮሙናሊቲ ኦፍ ኮመን ፕሮፐርቲ በተለይ በኮሄርስ ወይም ደግሞ በወራሾች መካከልና እንዲሁም ደግሞ በባልና ሚስት መካከል ያለውን ስናይ በዋናነት አንድ ልብ ልንል የሚገባው ነገር ምንድነው እሱ ጆይንት ኦነርሺፕ ኦፍ ኮሄርስ በጋራ ንብረትን በጋራ የሚያስተዳድሩት በውርስ
ህግ ወይም ደግሞ በፋሚሊ ሎ ሳይሆን በፕሮፐርቲ ሎ እንደሆነ መገንዘብ ያስፈልጋል ማለት ነው። ስለዚህ የውርስ የንብረት ህጋችን የጋራ ንብረትን ስለ ማስተዳደር የራሱ ክፍል ስላለው በዛ ፓርት ላይ የጋራ ንብረትን በጋራ ስለ ማስተዳደር በሚደነግገው ድንጋጌዎች ወይም ደግሞ የህግ ክፍል የሚገዛ ነው የሚሆነው የጋራ ሀብትን በተመለከተ ወይም ደግሞ ጆይንት ኦነርሺፕን በተመለከተ እንጂ በፋሚሊ ሎ እንዳልሆነ መገንዘብ ያስፈልጋል ማለት ነው። ስለዚህ ኮመን ፕሮፐርቲ በሄርስ መካከል ያለው እንግዲህ በኮመን ማነው በፕሮፐርቲ ሎ እንጂ በፋሚሊ ሎ እንዳልሆነ ልትረዱ ይገባል ማለት ነው። ከዛ በተጨማሪ እንግዲህ ምንድነው እሱ የሚኖረው ግዴታ የውርስ ንብረቱን ከተከፋፈሉ በኋላ ፓርቲሽን ካረጉ በኋላ የቀረውን የአውራሹን ንብረት ከተከፋፈሉ በኋላ በወራሾች መካከል ያለው ኦብሊጌሽን ምንድነው የሚለውን ነገር ማየት በጣም አስፈላጊ ነው ማለት ነው። ስለዚህ የውርስ ንብረቱን ከተከፋፈሉ በኋላ ራሱን ቢሆን ሊኩዴሽን ይቀጥላል ማለት ነው። ምናልባት እንግዲህ ከውርስ ንብረት ከተከፋፈሉ በኋላ ምናልባት አዲስ ንብረትም ሊገኝ ይችላል። ሌላ ፕሮፐርቲ የኢንሄሪታንስ ኦፍ ዘ ዲሲዝድ የሆነው ንብረት ሊገኝ ይችላል በኋላ ላይ ሊመጣ ይችላል። ከዛም በተጨማሪ እንግዲህ በኋላ የሚመጡ የውርስ ንብረቱ ላይ መብት አለኝ ብሎ በኋላ የሚመጣ አበዳሪም ሊኖር ስለሚችል የሊኩዴሽኑ ስራ ከፓርቲሽን በኋላም እንደሚቀጥል መገንዘብ አለብን ማለት ነው። ይሄም እንግዲህ ምናልባት በተለይ በዋናነት ሌት ካመር ክሬዲተርስ ሊኖሩ ይችላሉ። ቆይቶ የሚመጣ አበዳሪ ሊኖር ይችላል። ምናልባት ያው መሞቱን ያላወቀ ወይም ደግሞ የውርስ ንብረት ወቅት ሊኩዴሽን ላይ ያልነበረ ወይ በአጠቃላይ በዚህ ባለመኖሩ ምክንያት ይሄንን ያልሰማ አበዳሪ ከውርስ ንብረቱ ላይ ጥያቄ ማንሳት የሚገባው ሰው ባለመምጣቱ ምክንያት ምናልባት በኋላ ላይ ክሌም ሊያነሳ ስለሚችል ይሄም እንግዲህ በዚህ ጊዜ የወራሾቹ የውርስ ንብረቱን ከተከፋፈሉ በኋላ እንኳን ቢሆን እያንዳንዱ ወራሽ ተከፋፍሎ ካገኘው ንብረት ሼር ላይ ለሌት ካመሩ ወይም ደግሞ ለክሬዲተሩ ሊከፍል ህጉ ያስገድደዋል ማለት ነው። ስለዚህ ኦብሊጌሽን እንዳለባቸው መረዳት ያስፈልጋል ማለት ነው። ሊኩዴሽን አልቋል። ፓርቲሽን ካለቀ በኋላ ራሱ ሊኩዴሽን ካለቀ በኋላ ፓርቲሽን ቀጥሎ ከፓርቲሽን በኋላ ራሱ ምናልባት ሌት ካመር ክሬዲተር የሚመጣ ከሆነ ያንዳንዱ ኮኸር ከውርስ ንብረቱ ላይ ባገኘው ሼር መጠን ማለት ነው ቆይቶ ለመጣው ለሌት ካመር ክሬዲተሩ ክሌም የሚያደርገውን ከወሰዱት የአውራሹ የውርስ ንብረት ላይ ለመክፈል ይገደዳሉ ማለት ነው። የ61 ላይ የተቀመጠው ነው ይሄ አርቲክል እንግዲህ በተለይ ይሄ አርቲክል እንግዲህ ሁለት ሩሎችን ያስቀምጣል ለኮሄሮች ወይም ደግሞ ለወራሾች የውርስ ንብረቱን ፓርቲሽን ወይም ደግሞ ከመከፋፈላቸው በፊት ሁለት ሩሎች አሉ። የመጀመሪያው ሩል በአርቲክል 61 መሰረት እንግዲህ a coher cannot demand sale or auction of specific items while the estate is still jointly owned የውርስ ንብረቱን ከመከፋፈላቸው በፊት ማንኛውም ወራሽ ቢሆን ማለት ነው የውርስ ንብረቱ ከውርስ ንብረቱ የተወሰኑትን ንብረቶች ይሸጡ ብሎ ለመጠየቅ ጥያቄ እንዲሸጥ ለመጠየቅ መብት የሌለው መሆኑን የሚያስረዳን ነው ማለት ነው። ወራሾች መካከል የሚከፋፈሉት የውርስ ንብረት ይኖራል። በተቻለ መጠን ንብረቱን መከፋፈል ነው የሚኖርባቸው እንጂ ንብረቱን ሸጦ ወደ ገንዘብ ቀይሮ ገንዘቡን መከፋፈል እንደማይችሉ ግዴታ የጣለ ነው። እንግዲህ ከአቅም በላይ ግድ ካልሆነ በስተቀር ማለት ነው። እሱም በኋላ እናየዋለን ማለት ነው። ስለዚህ ወራሾች የደረሳቸውን የውርስ ንብረት በጋራ ይዘው ባሉበት ወቅት ከወራሾቹ አንዱ የውርስ ንብረቱ ተሸጦ ገንዘቡን እንከፋፈል ብሎ የመጠየቅ መብት የለውም። በተቻለ መጠን ሁሉም ወራሾች ሊደርሳቸው የሚችለውን በአይነት መውሰድ ነው የሚኖርባቸው የሚለው የመጀመሪያው ሩል ነው። ሁለተኛው ሩል a coher cannot demand partition of a particular item only ይሄም
ሁለተኛው በጣም ወሳኝ ሩል ነው ማለት ነው። ይሄ ማለት እንግዲህ ከወራሾች መካከል የተወሰኑትን ከውርስ ንብረት ውስጥ አንዱን ወይም ደግሞ ፓርቲኩላር የሆነውን ፕሮፐርቲ ብቻ እንከፋፈል ብሎ መጠየቅም አይችልም ማለት ነው። ብዙ ንብረቶች ካሉ የውርስ ንብረት የሆኑ በጋራ ወራሾች ተይዘው ያሉ ብዙ ንብረቶች ቢኖሩ ከነዛ የውርስ ንብረቶች መካከል የተወሰነውን ንብረት ለይቶ ይሄንን ንብረት እንከፋፈለው ማለት እንደማይቻልም ከዚህ አንቀጽ መረዳት እንችላለን ማለት ነው። የመጀመሪያው እንግዲህ እንሽጥ ማለትም አይቻልም። በተቻለ መጠን ያንን ንብረት በካይንድ ነው መውሰድ ያለባቸው፣ በአይነት ነው መውሰድ ያለባቸው ወይ መከፋፈል ያለባቸው ማለት ነው። ሁለተኛው ደግሞ ካሉ ንብረቶች ውስጥ የተወሰነውን ንብረት መርጦ ይሄንን ንብረት እንከፋፈል ማለትም አይችሉም ማለት ነው። ይሄ ሁለተኛው ሩል ነው። በአጠቃላይ እንግዲህ ይሄ ለምንድነው ሁሉም የውርስ ንብረት በአጠቃላይ ለሁሉም ወራሾች ተከፋፍሎ መዳረስ መቻል አለበት። ከዛ ውስጥ አንዱን ንብረት ብቻ ወስዶ ያንን እንከፋፈል ብሎ ሌላውን ደግሞ ይቅር ማለት እንደማይፈቀድ ከዚህ መረዳት እንችላለን ማለት ነው። ይሄም እንግዲህ በወራሾች መካከል አግሪመንት እስካለ ድረስ ግን እነሱ መብት አላቸው ማለት ነው። ሌላው እንግዲህ በአርቲክል 62 ላይ የተቀመጠው ነው ራይት ቱ ፓርቲሽን የሚለው ነው ማለት ነው። በመሆኑም እንግዲህ በማንኛውም ጊዜ እንግዲህ ከወራሾቹ የውርስ ንብረት ሊኩዴሽኑ ካለቀ በኋላ አት ኤኒ ታይም ፓርቲሽን እናድርግ ብሎ መጠየቅ ይችላሉ ማለት ነው። ራይት ቱ ፓርቲሽን የሚባለው እንግዲህ ይሄ ነው። ስለዚህ በአጭሩ ማንኛውም ወራሽ የሆነ ሰው በውርስ ንብረት ክፍፍል ወቅት ውርሱ የደረሰው የውርስ ንብረቱን ሊኩዴሽኑ ካለቀ በኋላ እንከፋፈለው ብሎ ጥያቄ ማንሳት መብት ሙሉ መብት እንዳለው ያሳያል። ሊኩዴሽኑ ካለቀ በኋላ ወራሾቹ የውርስ ንብረቱን እንከፋፈል ብሎ ጥያቄ የማቅረብ መብት አላቸው ማለት ነው። ነገር ግን ይሄ መብት ኤክሰፕሽን ተቀምጦለታል ማለት እንከፋፈል የማለት መብቱ እንደተጠበቀ ሆኖ ነገር ግን የመከፋፈሉ ሂደት ምናልባት ሰስፔንድ የሚሆንበት አጋጣሚ እንዳለ ማየት ያስፈልጋልና ስለዚህ ኤክሰፕሽኑን ማየት በጣም ያስፈልጋል። ይሄን ኤክሰፕሽን የምናየው እንግዲህ በአርቲክል 1063 ላይ ያለው ነው። አርቲክል 1063 ላይ ያለው ምንድነው እሱ ሰስፔንሽን ባይ ኮርት ኦርደር የውርስ ንብረቱ ክፍፍሉ እንዳይከናወን ወይም ደግሞ እንዳይካሄድ ወራሾቹ የውርስ ንብረቱን እንዳይከፋፈሉት ፍርድ ቤት ለጊዜው ሊያግድ ይችላል ወይም ደግሞ ሰስፔንድ ሊያደርገው ይችላል ማለት ነው። ይሄ ሰስፔንድ የሚደረገው እንግዲህ ፓርቲሽኑን ወዲያው እንዳይከፋፈሉ ጠያቂ ቢኖር እንኳን እንከፋፈል የሚል የውርስ ንብረት ክፍፍል ጠያቂው ወራሽ ቢኖር እንኳን ያንን የውርስ ንብረት እንዳይከፋፈሉ በፍርድ ቤት ትዕዛዝ ክፍፍሉን ማቆየት ፍርድ ቤቶች ስልጣን እንዳላቸው ማየት ይቻላል። ይሄም የፍርድ ቤት የውርስ ንብረቱን ክፍፍል የሚያቆዩበት እንግዲህ ቢበዛ እስከ 2 አመት መሆን እንዳለበት ነው ማለት ነው። ምናልባት ለምንድነው እሱ የፍርድ ቤቶች የውርስ ንብረት ወራሾቹ እንዳይከፋፈሉ ዲሌይ ወይም ደግሞ እንዲቆይ ለተወሰነ ጊዜ እንዲቆይ የሚያደርጉት የሚለውን ነገር ማየትም በጣም አስፈላጊ ነውና ምናልባት እንግዲህ ለምሳሌ ወራሾቹ የአውራሻቸውን የውርስ ንብረት ሁሉንም ተከፋፍለው ከጨረሱ በኋላ ምናልባት ሊከፋፈሉ የማይችሉት ንብረት ሊያጋጥም ይችላል። ለምሳሌ የአውራሹ ሌሎች ንብረቶች ከተከፋፈሉ በኋላ አንድ ቤት ቀረ ብንል ይሄንን ቤት እንግዲህ ለምሳሌ ወራሾቹ ልጆች 5 ወይ 6 ቢሆኑ ያንን ቤት 6ቱም እንግዲህ ተስማምቶ ላይኖሩበት ይችላሉና እንከፋፈል ብሎ ጥያቄ በሚነሳ ጊዜ ፊዚካሊ ዲቫይድድ ማድረግ የማይቻል ከሆነ አንድ ክፍል ከሆነ ለምሳሌ ቤቱ ያን አንድ ክፍል ለስድስቱ መከፋፈል ላይቻል ይችላል ቻሌንጅ ሊያደርግ ይችላልና በእንደዚህ አይነት በሚያጋጥምበት ጊዜ እና ከዛም በተጨማሪ ደግሞ ንብረቱ ተሸጦ የያንዳንዱ የወራሽ የሽያጭ ዋጋ ፕራይሱ የየራሳቸው ድርሻ ይደርሳቸው ካስፈለገ ምናልባት በሽያጭ ወቅት እንግዲህ የቤቱ ሽያጭ ዋጋ ዝቅ ያለ ከሆነና ይሄም ደግሞ እንግዲህ በዛ ዝቅ ባለው ዋጋ መሸጥ ምናልባት እነዛ ወራሾችንም ይጎዳል ብሎ የሚታሰብ ከሆነና ዋጋውን በገበያው ላይ ባለው በወቅቱ በገበያ ላይ ያለው ዋጋ ፌር የማይሆን ከሆነ እና ምናልባት ቤቱ ሌላ ጊዜ ወደፊት
ቢሸጥ የተሻለ ዋጋ ያወጣል ብሎ ፍርድ ቤት የሚያምንበት ከሆነ ወራሾች መካከል አንደኛው የውርስ ንብረቱን እንከፋፈል ብሎ ቢጠይቅም እንኳን ምናልባት ዋጋው ተሻሽሎ ወይም ደግሞ ዋጋው ከፍ ብሎ ሌላ ጊዜ እንዲሸጥ ፍርድ ቤት ክፍፍሉን ማዘግየት እንደሚችል ከዚህ ዓላማ የመነጨ ፌር ከመሆን ዓላማ የመነጨ ስለሆነ ፓርቲሽኑን ፍርድ ቤቱ ሰስፔንድ ሊያደርግ ይችላል ማለት ነው። ይሄም ዞሮ ያው ለወራሾቹ ሊጠቅም ይችላል ተብሎ ስለሚታሰብ ነው ማለት ነው። ይሄ አንደኛው ነው በፍርድ ቤት አማካኝነት ውርስ ክፍፍል ጥያቄ እንዲዘገይ የሚደረግበት። ሁለተኛው ውርሱን እንከፋፈል ያለ ሰው ምናልባት የውርስ ንብረት ክፍፍሉ እንዲዘገይ የሚደረግበት ሌላኛው ምክንያት እንግዲህ የተጸነሰ ልጅ ካለ ነው። እንግዲህ አባት በሞተበት ጊዜ እናት ወይም ደግሞ ሚስት ጸንሳ ከነበረና በእናቱ ማጸን ያለው ልጅ የሚወለድ ከሆነና የሚኖር ከሆነ እንግዲህ ፖቴንሻል ሄር ይሆናል። በእናቱ ማጸን ያለው ልጅ እንግዲህ ከተወለደ እና የሚኖር ከሆነ የአባቱ ወራሽ መሆኑ ስለማይቀር በዚህ ጊዜ እንግዲህ ምናልባት አስቀድሞ የውርስ ንብረቱን የሚከፋፈሉ ከሆነ የሚወለደው ልጅ ንብረት ወይም ደግሞ መብት ላይ ጫና ሊፈጥር ስለሚችል የተጸነሰው ልጅ ተወልዶ እንዲሁም ደግሞ እንግዲህ 48 ሰዓት እስኪሞላው ድረስ የውርስ ንብረቱ ክፍፍል እንዲዘገይ ሊደረግ ይችላል ማለት ነው። ይሄም እንግዲህ ያልተወለደውን ልጅ መብት ለመጠበቅ ተብሎ ነው ማለት ነው። ይሄ እንግዲህ በፍትሐብሔር ሕጋችን አንቀጽ 2 ላይ በግልጽ ተደንጎ እናገኘዋለን ማለት ነው። merely conceived child is treated as if he is born alive and live at least 48 hours ይላልና የሚወለድ ከሆነና የሚኖር ከሆነ አባቱን የመውረስ መብት ስላለው እስከዛ ድረስ ልጁ እስኪወለድ ድረስ መጠበቅ መቻል አለባቸው። ከተወለደ እና የሚኖር ከሆነ ከሌሎች ከተቀሩት ልጆች ጋር የተወለደው ልጅም ውርስ ንብረቱን የመከፋፈል ሙሉ መብት አለው ማለት ነው። ይሄ እንግዲህ በእነዚህ ምክንያቶች ልጁን መብት ለመጠበቅ ሲባል እንግዲህ ማዘግየት አስፈላጊ ነው ማለት ነው። ሌላኛው እንግዲህ ከዚሁ ኤክሰፕሽን ጋር ተያይዞ የሚነሳው አርቲክል 1064 ንዑስ አንቀጽ 1 ላይ የተቀመጠው ሌላ ኤክሰፕሽን አለ። ይሄም ኤክሰፕሽን እንግዲህ ፓርቲሽን ካን ቢ ኤክስክሉድድ ቴምፖራሊ ባይ ዊል ኦር ባይ አግሪመንት ነው። በአጠቃላይ እንግዲህ ተናዛዡ ኑዛዜ ላይ ምናልባት ፓርቲሽን እንዳይደረግ የከለከለ ከሆነ አውራሹ ራሱ በኑዛዜ ውስጥ ፓርቲሽኑ ቴምፖራሊ እንዲታገድ ወይም ደግሞ እንዲቆይ ማድረግ የሚቻልበት ሊሆን ይችላል ማለት ነው። ከዛም በተጨማሪ እንግዲህ በወራሾች መካከልም የውርስ ንብረቱን አሁን ከመከፋፈል ሌላ ጊዜ እንከፋፈላለን ብሎ በአግሪመንት ማቆየት ይችላሉ። የውርስ ንብረቱን ክፍፍሉን ሊያዘገዩት ይችላሉ። ከዛም በተጨማሪ ምናልባት እንግዲህ ኤክስክሉድድ ባይ ቴምፖራሊ ባይ ዊል የሚለው እንግዲህ በአውራሹ ኑዛዜ ላይ እንግዲህ ኑዛዜው ክፍፍሉ እንዲዘገይ ማድረግ የሚቻል ነው። ለዚህ እንግዲህ ኮንዲሽኖች አሉ። if the deceased say in their will that the heir should own jointly, this is valid. የውርስ ንብረት በተመለከተ አውራሹ ኑዛዜው ላይ የውርስ ንብረቱ በጋራ እንዲጠቀሙት ብሎ ወራሾቹ የውርስ ንብረቱን በጋራ የያዙት ወይም ደግሞ የጋራ ነው ብሎ የተናዘዘ ከሆነ እና ይሄው በኑዛዜ ቃሉ ላይ የተገኘ ከሆነ ይሄ ተገቢ ነው፣ ቫሊድ ይሆናል ማለት ነው። ይሄ እንግዲህ እንዲቆየው ከሚያደርገው ምክንያት ሌላኛው ነው። ከዚህ ጋር ተያይዞ እንግዲህ አንደኛው ኮንዲሽን ነው። ሌላኛው ምንድነው እሱ if the coheirs agree among themselves to jointly own that is also allowed። በወራሾች መካከል የውርስ ንብረቱን አሁን አንከፋፈልም እንቆያለን የሚል የጋራ ስምምነት ካላቸው ይሄም እንግዲህ ይቻላል። ወራሾቹ የውርስ ንብረቱን በጋራ ይዞታቸው ስር አድርጎ ማቆየት እንደሚችሉ እንገነዘባለን ማለት ነው። ነገር ግን አሁን እዚህ ጋር ይሄ በአውራሹ
የኑዛዜ ቃል ላይ የውርስ ንብረቱን በጋራ የያዙት ብሎ የተናዘዘ ቢሆንም እንኳን ቫሊድ ቢሆንም ከዚህም በተጨማሪ ወራሾች ራሳቸው በውርስ ያገኙትን የውርስ ንብረት በጋራ ይዘን እንጠቀመዋለን ብሎ የተስማሙት ቢሆንም የሁለቱም በኑዛዜም ይሁን በአግሪመንት በሄሮች መካከል ባለው አግሪመንት ቢበዛ ማለት ነው ይሄ ቫሊድ ሊሆን የሚችለው ቢበዛ እስከ 5 አመት ብቻ ነው የጋራ ንብረት አድርጎ ሊያቆዩ የሚችሉት ማለት ነው። ስለዚህ በኑዛዜ ያገኙትን የውርስ ንብረት በጋራ ይዘው ሊቆዩ የሚችሉት ቢበዛ እስከ 5 አመት ብቻ ነው ብሎ ከፍትሐብሔር ሕጋችን ላይ በግልጽ ያስቀምጣልና በኑዛዜም ሆነ በወራሾች መካከል የንብረቱን በጋራ እንይዘዋለን ብሎ ቢስማሙ ቢበዛ እስከ 5 አመት ድረስ ነው ያ ንብረት የጋራ ንብረት ሆኖ ሊቀጥል የሚችለው የሚለውን ነገር ማየት በጣም አስፈላጊ ነው። ይሄ እንግዲህ ኤክሰፕሽን ነው ማየት ያስፈልጋል። ምናልባት እንግዲህ ለምንድነው እሱ የኑዛዜ ለምንድነው ህጉ እስከ 5 አመት ብቻ ነው በጋራ ቫሊድ ሆኖ የሚቀጥለው በዊሉ ላይ ያለውም ጆይንትሊ ያዙ ብሎ ተናዛዡ የፈቀደው ወይም ደግሞ እንዲሁም ደግሞ በአግሪመንት በኑዛዜ ባለመብቶቹና ባለስጦታዎቹ መካከል አግሪመንት ቢኖርም እስከ 5 አመት ብቻ ነው ቫሊድ ሊሆን የሚገባ ብሎ የሚሆነው ብሎ ህጉ ያስቀመጠው ለምንድነው የሚለው ነገር ማየት በጣም አስፈላጊ ነው። በአጠቃላይ እንግዲህ ይሄ በሞጁሉ ላይም በግልጽ እንደተቀመጠው የሰዎችን ኮንስቲቱሽናል ራይት ቱ ፕሮፐርቲ ፕሮቴክት ለማድረግ ነው ብሎ መውሰድ ይቻላል። ሰዎች እንግዲህ በህገ መንግስቱ ላይ በግልጽ አንቀጽ 40 ላይ እንደተገለጸው ማለት ነው ማንኛውም ሰው ንብረት የማፍራት የመጠቀም የመሸጥ የመለወጥና ንብረቱን ደግሞ በፈለገው መልኩ ማኔጅ የማድረግ ሙሉ መብት አለው። ነገር ግን ከዚህ በተቃራኒ እንግዲህ ጆይንትሊ አንድ ንብረት በምንይዝበት ጊዜ እንደፈለግን ልናደርገው አንችልም። ለምሳሌ በጋራ የተያዘን ንብረት እንሽጥ እንለውጥ ትራንስፈር እናድርግ ካልን መብት የለንም። ሁሉም በጋራ ባለመብት የሆኑ የሌሎች መብቶችም ስላለበት ጆይንትሊ ኦውን ስለተደረገ ማለት ነው። ይሄ ደግሞ የግለሰቦችን መብት ንብረቱ ላይ ፍሪሊ ኤክሰርሳይዝ እንዳደረጉ መብታቸውን ስለሚገድብ ከ5 እስከ 5 አመት ብቻ ነው በውርስ ያገኙትን ንብረት በጋራ መገልገል የሚችሉት። ከዛ በኋላ እንከፋፈል ብሎ ማንስ መጠየቅ ይችላሉ ማለት ነው። ይሄ እንግዲህ ምንም እንኳን ወራሾች ራሳቸው ቢስማሙ ቀጥለን እንጠቀምበት ብሎ ቢስማሙ እሱም ዋጋ አይኖርም ከ5 አመት በኋላ። ከዚህም በተጨማሪ ሟቹ አውራሽ ራሱ ያንን ንብረት ለምሳሌ ቤት ሊሆን ይችላል መኪና ሳይሸጥ ሁሉም ወራሾቼ ንብረቱን በህይወት እስካሉ ድረስ ይጠቀሙ ብሎ በኑዛዜ ላይ ቢያሰፍር ራሱ ያ ንብረት በጋራ ሊቀጥል አይችልም። ከ5 አመት በኋላ አንዱ የኑዛዜ ተጠቃሚ ወይም ደግሞ ህጋዊ ወራሽ ንብረቱን እንከፋፈል ብሎ ቢጠይቅ ፍርድ ቤት ላይ ቢያቀርብ እንግዲህ ንብረቱ የሚከፋፈል ይሆናል ማለት ነው። ይሄ እንግዲህ በጋራ በግድ ሌላው እንግዲህ አሱ የሚደረገው በአጠቃላይ አንድ ሰው የግል ፐርሰናል ኦውነርሺፑን ኮሌክሽን ባይ ኮሄርስ በቅድሚያ እስኪ ዲፋይን እናድርገው። ኮሌክሽን is a legal principle in the law of succession which means bringing back into the inheritance the property or its value that the descendants receive by donation from a parent during the parent's lifetime ይላል። ይሄ ትርጉሙ ነው ማለት አውራሽ የሆነ ሰው ኑዛዜ በስጦታ ለልጆቹ በህይወት ዘመን የሰጧቸው ንብረቶች እንግዲህ ወደ ውርስ ንብረት እንደገና ተመልሶ ወይም ደግሞ ለሱ ተመጣጣኝ የሆነ ዋጋ እንዲመለስና የውርስ ንብረት ላይ እንዲቀላቀል ተደርጎ ሁሉም ልጆች የውርስ ንብረቱን እንዲከፋፈሉ የሚደረግበት ሩል ነው ብለን መውሰድ እንችላለን ማለት ነው። ስለዚህ ዋናው አላማ ምንድነው? እሱ what is the purpose behind collection የተባለ እንደሆነ አንደኛ ፌርነስ እና ኢኩዊቲ among cohers ለማምጣት ነው። በወራሾች መካከል ፍትሃዊ የሆነ የውርስ ንብረት ክፍፍል እንዲኖር የታሰበ ነው ማለት ነው። ምናልባት እንግዲህ የውርስ ንብረት ቀድሞ በስጦታ የወሰዱትን የውርስ ንብረት ወደ በስጦታ የወሰዱትን ንብረት ወደ ውርስ ንብረት እንዲመለስና እንደገና እኩል ዲስትሪቢዩት እንዲደረግ ወይም ደግሞ እንዲከፋፈል ማድረጉ ዋና አላማ በወራሾች መካከል
ኢኳሊቲ እንዲመጣና እንዲሁም ደግሞ ፌርነስ እንዲኖር ከማድረግ አንፃር ነው ተብሎ ነው የሚወሰደው ማለት ነው። ሌላው እንግዲህ who is obliged to collect ነው ማን ነው ኑዛዜ አውራሹ ከመሞቱ አስቀድሞ በስጦታ ለልጆች የሰጠው ንብረት እንግዲህ ከውርስ ንብረት ክፍል በሚደረግበት ጊዜ ወደዚህ ወደ ውርስ ንብረት አካል እንደሆነ የሚመለሱበት ነው ከተባለ እነማን ናቸው የሚለውን ነገር ማየት በጣም አስፈላጊ ነው በዚህ የሚገደዱት ማለት ነው። የመጀመሪያዎቹ እንግዲህ ይሄን ኮሌክሽን እንዲያደርጉ የሚገደዱት ኦንሊ ዲሴንደንትስ ናቸው ማለት ነው። እንግዲህ ልጆች ወይም ደግሞ የልጅ ልጆች ከሆኑ አስቀድሞ ከወላጆቻቸው በስጦታ ያገኙትን የውርስ ንብረት እንዲመልሱ ይገደዳሉ ወይም ደግሞ ይደረጋል ማለት ነው። ይሄ ነው እንግዲህ ዲሴንደንቶቹ እንዲመልሱ የሚደረግበት ምክንያት እንግዲህ ቅድም እንዳልነው በወራሾች መካከል እኩልነት እንዲኖር ለማድረግ ነው ማለት ነው። ከዛ በተጨማሪ እንግዲህ ከዚህ ውጪ ያሉ በኑዛዜ ተጠቃሚ የሆኑ ሰዎች እንግዲህ እንደማይገደዱ ነው። ስለዚህ ዲሴንደንት ብቻ ነው ከተባለ ሌሎችም በኑዛዜ ተጠቃሚ የሆኑ ሰዎች የውርስ ንብረቱን በስጦታ ንብረት ያውራሹ ንብረት ወስዶ ከሆነ እነሱ አምጡ ብሎ ማስገደድ አይቻልም ማለት ነው። የውርስ ንብረቱን በኮሌክሽን እንዲመልሱ የሚደረጉት ልጆች ወይም ደግሞ የልጅ ልጆች ብቻ እንደሆኑ መረዳት ያስፈልጋል ማለት ነው። ሌላው እንግዲህ only those who have accepted the succession must collect የሚል ነው። እንግዲህ ባለፈው ቪዲዮ ላይ እንደገለጽኩላችሁ የውርስ ንብረት ላይ መካፈል ወይም ደግሞ ወራሽ መሆን ግዴታ ሳይሆን መብት ነው ወይም ደግሞ ምርጫ ጉዳይ ነው። አንድ ሰው ውርስ ንብረቱን ወይም ደግሞ ወራሽ መሆን አልፈልግም ካለ ሊተው ይችላል፣ ሪናውንስ ሊያደርግ ይችላል፣ ሊቀበልም ይችላል ማለት ነው። ስለዚህ በዚህ ከኮሌክሽን ጋር ተያይዞ እንግዲህ እንዲመልስ በስጦታ ከወላጆቹ ያገኘውን ንብረት በውርስ ጊዜ እንዲመልስ የሚገደዱ ሰዎች በአጠቃላይ አውራሹን ውርስ አክሰፕት ያደረጉ ሰዎች ብቻ ናቸው ማለት ነው። የውርስ ንብረቱን ሪናውንስ ያደረጉ ሰዎች እንግዲህ ይሄንን የውርስ በስጦታ ያገኙትን ንብረት እንዲመለሱ አይገደዱም ማለት ነው። ስለዚህ አክሰፕት ያደረጉ ሰክሴሽኑን አክሰፕት ያደረጉ ሰዎች በስጦታ ቀደም ሲል ያገኙትን ንብረት እንዲመልሱ ይደረጋል። ከዚህ ውጪ እንግዲህ ሪናውንስ ያደረጉ ሰዎች የውርስ ንብረቱ እንዲመልሱ አይገደዱም ማለት ነው። ይሄም እንግዲህ ዲሴንደንት who renounce the inheritance is not obliged to collect ማለት ነው። ሌላኛው ከዚህ ጋር ተያይዘው እንግዲህ a testator can exempt a descendant from collection ነው ማለት ነው። ይሄ ማለት አውራሹ በሕይወት ዘመን በነበረበት ጊዜ እንግዲህ በቴስቴተር ወይም ደግሞ በዊሉ ቴስቴተሩ በዊሉ ውስጥ የሰጠውን በስጦታ የሰጠውን ንብረት ወይም ደግሞ እቃ ወይም ቁስ ማለት ነው እንዳይመልስ ብሎ ሊገልጽ ይችላል። አይመልስም እንዳይመልስ ብሎ በኑዛዜ ቃሉ ላይ አሳርፎ ከሆነም እንግዲህ በኑዛዜው ላይ ይሄን የሰጠውትን የስጦታ በልጆቼ ወደ ውርስ ንብረት እንዲመልሱ መጠየቅ አይችሉም፣ አይመልስም ይጠቀምበት ብሎ ኑዛዜ ላይም የተገለጸ ከሆነ በዚህ ጊዜም እንግዲህ እነዚህ ሰዎች እንግዲህ ያንን ንብረት ወደ ውርስ ንብረት በኮሌክሽን እንዲመልሱ አይገደዱም ማለት ነው። ለዚህ እንግዲህ ዊሉ ላይ የተጠቀሰው ነገር በጣም ወሳኝ ነውና አውራሹ ንብረት ስጦታ ንብረቱን እንዳይመልሱ የሚያሳይ እንዲጠቀሙ እስከመጨረሻው ለራሳቸው አድርጎ እንዲጠቀሙ እንጂ እንዳይመልሱ አድርጎ የገለጸ ከሆነም እንግዲህ ይሄም አይመለስም ማለት ነው። የውርስ ንብረቱ በኮሌክሽን ተመልሶ እንደገና እንዲከፋፈል አይደረግም ማለት ነው። ሌላኛው እንግዲህ በአንቀጽ 1066 ላይ የምናየው ምን ንብረቶች ናቸው ኮሌክትድ የሚደረጉ ወይም ደግሞ ወደ ውርስ ንብረት እንዲመለሱ የሚደረጉ የሚለው ነገር ነው። ይሄ እንግዲህ ምን አይነት የስጦታ ፕሮፐርቲዎች ናቸው እንዲመለሱ የሚደረጉ ወይም ደግሞ የግድ መመለስ ያለባቸው የሚለው ነገር ነው። የመጀመሪያው እንግዲህ ገንዘብ ሊሆን ይችላል። money given to establish the heir ወራሾችን ለማቋቋም ተብሎ በወላጆች ቀደም ብሎ እነሱ በህይወት በነበሩበት ጊዜ ማለት ነው የተሰጡ
ገንዘብ ካለ ማለት ነው ያ ገንዘብ እንደገና ወደ ውርስ ንብረት እንዲመለስ ህጉ ያስገድዳል ማለት ነው። ሌላ እንግዲህ money used to pay the heirs debts ይላል ማለት ነው። ይሄ በአጠቃላይ እንግዲህ ወላጆች ወይም ደግሞ አውራሾች በህይወት ዘመናቸው በነበሩበት ጊዜ የልጆቻቸውን እዳ ከፍለው የነበረ ከሆነ ከሞቱ በኋላ እንግዲህ ወላጆቹ የከፈሉትን እዳ አሁን ምን ያደርጋል ወላጆቹ ከፍሎት የነበረውን እዳ ወደ ውርስ ንብረት እንዲመለሱ ይደረጋል ማለት ነው። ስለዚህ የወራሹ እዳ የተከፈለው በወላጆች ስለሆነ ያንን በወራሾቹ በአውራሹ ተከፍሎ የነበረውን እዳ አሁን ከውርስ ንብረት ሲከፈት የውርስ ንብረት ክፍፍል ላይ እንግዲህ ተከፍሎ የነበረውን ንብረት ወይም ደግሞ ገንዘቡን ማለት ነው እንዲመልሱ ይደረጋል። ይሄም እንግዲህ ዴብቱን ይጨምራል ወይም ደግሞ እዳ ተከፍሎላቸው ከነበረ ማለት ነው። ከዛ ውጪ እንግዲህ ወራሾች ጋብቻ በሚፈጽሙበት ጊዜ እንግዲህ እንደሚታወቀው በሀገራችን ጥሎሽ የሚባል ነገር አለ ይሰጣል ለወንድም ይሁን ለሴት ቤተሰብ ከሴት ወይም ደግሞ ከወንድ ቤተሰብ ለተጋቡ ሰዎች ስጦታ ወይም ደግሞ ጥሎሽ የሚባለው ይሰጣልና በዚህ ጊዜም እንግዲህ በስጦታ በማሬጅ ወይም ደግሞ በጋብቻ ወቅት የተሰጠውንም ንብረት ወላጆች ይሰጡት ማለት ነው። እንደገና እንግዲህ እነሱ ካለፉ በኋላ የውርስ ንብረት አካል ሆኖ እንዲመለስ ይደረጋል ማለት ነው። እነዚህ ሶስቱም እንግዲህ ኮሌት የሚደረጉ ናቸው። በአጠቃላይ እንግዲህ እነዚህን ቀደም ብሎ ከወላጆች ለልጆች የተሰጡ ንብረት ገንዘብ ስለሆነ እነሱ ከሞቱ በኋላ ሌሎች ልጆችም እኩል እንዲጠቀሙ አንፌርሊ ቤኔፊት ያደረገ እንዳይኖር ተብሎ ማለት ነው እንደገና ተመላሽ እንዲደረግና ኢኳሊ ሼር እንዲያደርጉ ህጉ ይጠይቃል። በአጠቃላይ እንግዲህ ይሄ ነው ኮሌክሽን የሚባሉ ንብረቶቹን በተመለከተ እነዚህ ናቸው። ዲፊኒሽኑን ከላይ አይተናል ማለት ነው። ከዚህ ውጪ እንግዲህ ለትምህርት አገልግሎት ተብሎ የወጡ ወጪዎች ካሉ እነዚህ የኮሌክሽን ፓርት ተደርጎ አይመለሱም ማለት ነው። ሪተርን አይደረጉም ማለት ነው። ምንም እንኳን ዋጋው ከፍ እንኳን ቢል ለትምህርት አገልግሎት that is educational purpose የዋለ ወጪ ከሆነ tuition fee ምንለው ማለት ነው is not subject to collection ነው ማለት ነው። ልጆች ለማስተማር ተብሎ የወጡ ወጪዎች ካሉ ማለት ነው ያንን እንዲመልስ ማድረግ አይቻልም። ለምሳሌ ልጆችን ለማስተማር ወላጆች ብዙ ገንዘብ ሊያወጡ ይችላሉ። ወላጆች ከሞቱ በኋላ ውርስ ሲከፈት አንተን ለማስተማር ይሄንናል ገንዘብ ወጥቶ ነበረ ስለዚህ መልስ ሊባል አይችልም ማለት ነው በውርስ ንብረት ክፍፍል ላይ ማለት ነው። ስለዚህ ይሄ አይሆንም። ሌላው ሜቢ እነማንን ነው የሚመለከተው በዚህ በኮሌክሽን ማለት ነው ሌሎች ማን ናቸው በዚህ አፌክት የሚደረጉት የሚለውን ካየን if a person was not originally an heir but later become heir through adoption he will also be bound to collect ይላል። ይሄ ሐሳብ ምንድነው? እሱ ምናልባት እንግዲህ ከህጋዊ ወራሽ ወይም ደግሞ ከልጆች ወይም ደግሞ በኑዛዜ ተጠቃሚ ከሆኑ ወራሾች በተጨማሪ ቀደም ሲል ወራሽ ያልነበሩ ነገር ግን በኋላ ላይ ወራሽ የሆኑ ያ ማለት በጉዲፈቻ ወራሽ የሆኑ ማለት ከአውራሹ ጋር የስጋ ዝምድና የሌላቸው ወይም ደግሞ በጠቅላላ የኑዛዜ ስጦታ ተጠቃሚ ያልሆኑ ኦሪጂናሊ ያልሆኑ ማለት ነው። ነገር ግን ከጊዜ በኋላ በጉዲፈቻ ንብረቱ ማን ወራሽ የሆኑ ሰዎችም እንግዲህ በእንደዚህ አይነት መልክ እንግዲህ ንብረት አግኝቶ ከሆነ እነሱም ጭምር ያንን ንብረት ምን ያደርጋሉ ማለት ነው እንዲመልሱ ይደረጋል። ከላይ ያለው እነሱ ላይም አፕላይ ይደረጋል ማለት ነው። እንግዲህ ከላይ ኮሌክሽን የሚመለከታቸው ልጆች ብለን ነበረ። ነገር ግን ኦሪጂናሊ ሄር ያልነበሩ ነገር ግን በአዶፕሽን ያው ልጅ ነው የሚባሉት ማለት ነው። በልጆች መካከል ዲፈረንስ ለማኖር በጉዲፈቻ የሚሆን ከትዳር ውጪ የተገኘ ያው በውርስ ህጋችን ላይ ሁሉም ልጆች እኩል ስለሆኑ በጉዲፈቻ የተገኘ ልጅ ከሆነ እንግዲህ ይሄም እነሱ ላይ አፕላይ ይደረጋል። ስለዚህ አስቀድሞ በስጦታ የወሰዱት ንብረት ካለ ወደ ውርስ ንብረት እንዲመለስ እነሱ ላይም አፕላይ ይደረጋል ማለት ነው። ከዚህ ውጪ እንግዲህ ነን ዲሴንደንት የሆኑ እንግዲህ ይሄም እነሱ ላይም
አፕላይ ይደረጋል ማለት አውራሹ ግዴታ ካልጣለባቸው በስተቀር እንግዲህ ነን ዲሴንደንት ራሳቸው ይሄንን እንዲያደርጉ አይገደዱም የሚል ኮንሴፕት አለ ማለት ነው። እንዴት ነው ኮሌሽን ካልኩሌት የሚደረገው እንዴት ነው የሚለው ነገር ነው። ብዙ እንግዲህ ኮሌሽን የሚባለው ቀደም ሲል የወሰዱትን ንብረት በስጦታ ከወላጆቻቸው የወሰዱትን ንብረት በውርስ ጊዜ እንዲመልሱ የሚደረገው ብዙ ጊዜ ቲዮሪቲካል ካልኩሌሽን ነው እንጂ ምናልባት ፊዚካሊ ላይሆን ይችላል ማለት ነው። ነገር ግን ካልኩሌት ይደረጋል ወይም ደግሞ የራሱ አሰራር አለው። ፕራክቲካሊ አፕላይ ባይደረግ በአጠቃላይ ንብረቱም ላይመልሱ ይችላል። ለምሳሌ የወሰዱትን ንብረት ቀደም ብሎ የወሰዱትን ንብረት አጥፍተውት ወይም ደግሞ ተበላሽቶ ሊሆን ይችላል። ያንን መልሱ ማለት አይቻልም ወይ እንደዛ አይነት ሲቹዌሽን አስቸጋሪ ሊሆን ይችላል። ነገር ግን ያ በሚሆንበት ጊዜ እንግዲህ የራሱ አሰራር አለው ማለት ነው። በሞጁሉ ላይም እንግዲህ ምሳሌዎች ተሰጥቷልና ከዚህ ውስጥ ለምሳሌ የአውራሹ ንብረት ከሊኩዊዴሽን በኋላ ተጣርቶ የሚከፈለው ዕዳ ተከፍሎ ጥርት ያለ ገንዘብ 90,000 ብር ቢሆን አፍተር ሊኩዊዴሽን ማለት ነው። ከወራሾቹ ደግሞ አንደኛው ልጅ መኪና አውራሹ ከሞቱ በፊት 30,000 ብር የሚገመት መኪና በስጦታ ሰጥቶ ከሆነ በአጠቃላይ እንግዲህ የዚህ የአውራሹ ጠቅላላ ንብረት የሚሆነው 120,000 ይሆናል ማለት ነው። ያ እንግዲህ አንዱ ልጅ መኪና ወስዷል። መኪናው ግምት ደግሞ 30,000 ነው። ጥርት ያለው የተጣራው ከሊኩዊዴሽን በኋላ የቀረው ንብረት ደግሞ ይሄ ነው ማለት ነው። ስለዚህ ልጁ አስቀድሞ መኪናን ቢወስድና የመኪናው ግምት ደግሞ 30,000 ቢሆንም ይሄ ይደመራል አጠቃላይ የውርስ ንብረቱ ላይ ማለት ነው። ስለዚህ ለክፍፍሉ ስራ ላይ የሚለው ንብረት በአጠቃላይ ውጪም ያለው በስጦታ የተሰጠውን ንብረት ነው ማለት ነው። ስለዚህ 30,000 ብር አስቀድሞ የወሰደው ወራሽ እንግዲህ ምን ይሆናል ማለት ነው። ቀድሞኑ 30,000 ብር አስቀድሞ ስለወሰደ አሁን ሲከፋፈሉ 120,000 ብሩን ሲከፋፈሉ 30,000 ብሩ ይቀነስበታል ማለት ነው። ስለዚህ ከሌሎቹ ያነሰ ያገኛል። ምክንያቱም ቀድሞኑ 30,000 ብሩን እንደወሰደ ስለሚገመትና ስለወሰደ አሁን ከነሱ እኩል አያገኝም። ስለዚህ ካልኩሌሽኑ እንደዚህ ነው ማለት ነው። ስለዚህ ኢርሊየር ቀደም ብሎ 30,000 ብሩን ስለወሰደ ከተቀሩት ጋር አሁንም 120 ማነው ከተቀሩት ጋር እኩል መከፋፈል አይችልም። 30,000 ብሩን ኦሬዲ ወስዷልና ቀድሞውንም እንደወሰደ ስለሚገመት ማለት ነው ስለወሰደ የቀረውን ከሌሎቹ ከቀሩት ጋር ሲከፋፈል ያነሰ የውርስ ንብረት ክፍፍል ሊደርሰው ይችላል። ያነሰውም እንግዲህ ቀድሞም ስለወሰደ ነው ማለት ነው። ሌላኛው እንግዲህ በኮሌሽን የመጣ ፕሮፐርቲን በተመለከተ መብት ያላቸው እነማን ናቸው የሚለውን ነገር ማየት ያስፈልጋል ማለት ነው። አንድ ንብረት እንግዲህ ቀደም ብሎ በአውራሾች ለልጆች የተሰጡ ንብረት ወደ ውርስ ንብረት እንዲመለስ ይደረጋል። በዚህ ጊዜ እንግዲህ የተመለሰው የውርስ ንብረት የሆነው ላይ እንግዲህ ራይት ያላቸው በዛ ዋጋ ላይ በተመላሽ በተደረገው የውርስ ንብረት ላይ እንግዲህ መብት ያላቸው እነማን ናቸው ማለት ነው። ኦንሊ ፎር ኮሄርስ በኮሄሮች ብቻ ናቸው ይሄንን መብት የሚኖራቸው ማለት ነው። ይሄ ማለት በሌላ አገላለጽ ምንድነው እሱ ክሬዲተሮች ወይም ደግሞ ቆይቶ የመጡ ሌት ካመር ክሬዲተር ካን ኖ ክሌም ኤኒ ፓርት ኦፍ ኢት የሚለው ነው ማለት ነው። ስለዚህ ቀደም ተብሎ የተሰጠ ንብረት ነበረ ለወራሾች ማለት ነው። በስጦታ ቀደም ብሎ የተሰጠ ንብረት ነው። ያ ንብረት በኋላ እንዲመለስ ተደረገ። ምንም እንኳን ሌት ካመር ክሬዲተር ቢኖርም እንኳን ማለት ነው አሁን ተመላሽ በሆነው ንብረት ላይ ክሌም አለኝ ብሎ ያንን መጠየቅ እንደማይችል ኮሌሽን ቤኔፊት ኦንሊ ሄር የሚለውን ነገር ማየት ያስፈልጋል ማለት ነው። ሌላው እንግዲህ አርቲክል 1074 ንዑስ አንቀጽ 2 እና 1076 ንዑስ አንቀጽ 1ን በመንመለከትበት ጊዜ እንግዲህ የኮሌሽን አሰራርን በተመለከተ ከሴት ኦፍ ጋር የሚቀራረብ ኮንሴፕት ነው ያለው ማለት ነው። ያው ሴት ኦፍ
የኮንትራት ሎው ላይ እንደምታስታውሱት ማለት ነው የማጣጣት ስራ ነው። አንዱ የወሰደው ንብረት በሌላ እንዲካካስ አድርጎ እዛው የሚቻቻልበት የማቻቻል ስራ ነው የሚሰራው ማለት ነው። ስለዚህ ኮሌሽን ላይም ያንን ማድረግ እንደሚቻል ነው ማለት ነው። the heir does not have to return the item or its cash value የግዴታ የወሰደውን ንብረት እንዲመልስ ላይደረግ ይችላል ወይም ደግሞ ገንዘብም ወስዶ ከነበረ ያንን ገንዘብ ካሽ እንዲመለስ ላይደረግ ይችላል። ምናልባት እንግዲህ በኋላ ላይ በውርስ ንብረት ክፍፍሉ ወቅት የሚደርሳቸውን ንብረት አነስተኛ ይሆናል የሚለው ነው ማለት ነው። ይሄ ማለት እንግዲህ ለምሳሌ ቅድም አጠቃላይ የውርስ ንብረቱ 120 ሺህ ብር ነው ብለናል። ነገር ግን አስቀድሞ አንዱ ወራሽ 30 ሺህ ብር ወስዶ ከሆነ በኋላ ላይ እንግዲህ የሚደርሰው ንብረት ማለት ነው ሲከፋፈሉ ሌሎች ወራሾች ከሚደርሳቸው ዋጋ አነስተኛ ይሆናል። ይሄ ማለት ምንድነው? እሱ ቀደም ብሎ 30 ሺህ ብሩን ወስዶት ስለነበረ ያ 30 ሺህ ብር ተጣጥቶለታል ወይም ደግሞ ተቻችሏል ማለት ነው። ስለዚህ ለዚህ ነው እንግዲህ they will simply take less from estate being shared ከሚከፋፈለው ንብረት ላይ የሚወስዱት አነስተኛው ነው። ይሄ አነስተኛ የሚወስዱት ለምንድነው ማለት ነው? ቀደም ብሎ በስጦታ ራሱ አግኝቶታል በኮሌሽን መመለስ ነበረባቸው አልመለሱም። እነሱ ጋር እንኳን በእጃቸው ቢሆንም ንብረቱን በእጃቸው ይዞ ገንዘቡን በእጃቸው ይዘው ይቆዩና በኋላ ላይ በሚከፋፈለው የውርስ ንብረት ላይ የሚደርሳቸው አነስተኛ ይሆናል። ምክንያቱም ያኛው በእጃቸው ላይ ያለውም ንብረት ከግምት ውስጥ ስለሚገባ ማለት ነው። ስለዚህ ይሄ እንግዲህ ሴት ኦፍ ይባላል። የግድ ገንዘቡን አምጣ ወይም ደግሞ ንብረቱን መልስ ማለት ሳይጠበቅ እጃቸው ላይ ያለው ገንዘብ ይዘውት እንደገና በኋላ ላይ ከሚከፋፈለው ገንዘብ ላይ ግን ምን ይሆናል ማለት ነው አነስተኛ ሼር እንዲደርሳቸው የማድረግ ስራ ነው። ስለዚህ ይሄ ከሴት ኦፍ ጋር ያመሳስላል ብለን ማየት መውሰድ እንችላለን ማለት ነው። በአጠቃላይ እንግዲህ ፐርፐዙ ምንድነው? የኮሌሽን ፐርፐዙ ምንድነው ከተባለ to equalize the share among the heirs ነው። የውርስ ንብረት ክፍፍል ላይ እያንዳንዱ ወራሽ እኩል የሆነ መጠን ማግኘት መቻል አለባቸው። ስለዚህ አንዱ የበዛ የውርስ ንብረት ወስዶ ሌላው ደግሞ አነስተኛ የውርስ ንብረት እንዳይደርሰው በሼራቸው ጋር በተያያዘ ማለት ነው የሚደርሳቸውን የውርስ ንብረት ክፍፍል ድርሻቸው ኢኳላይዝ ለማድረግ ነው። ከዛም ውጭ እንግዲህ ያለ አግባብ የበለጸገ ወይም ደግሞ አንፌርሊ አድቫንቴጅ የሆነ ልጅ እንዳይኖር ከማድረግ አንፃር ነው ማለት ነው። ይሄ እንግዲህ በተለይ ሰክሴሽኑ ከመከፈቱ ወይም ደግሞ የውርስ ንብረቱ ክፍፍል ከመደረጉ አስቀድሞ አድቫንቴጅ አግኝቶ የነበሩ ልጆች ካሉ ምናልባት ያንን እንግዲህ እንደዛ አይነት ነገር ፕሪቨንት ለማድረግና ዞሮ ያው ኢኳላይዝ አድርጎ ፌርነስን ለማምጣት ነው ማለት ነው። የኮሌሽን ዋናው ፐርፐስ ብለን ማየት እንችላለን። ሌላው እንግዲህ ሞዳሊቲ ኦፍ ፓርቲሽን ነው። ሞዳሊቲ ኦፍ ፓርቲሽን ሲባል እንግዲህ የውርስ ንብረት ፓርቲሽን ወይም ደግሞ ወራሾች የውርስ ንብረቱን በምን አይነት መልኩ ነው የሚከፋፈሉት የሚለው ነው ሞዳሊቲ የሚባለው ማለት ነው። how partition should be made እንዴት ነው የሚከፋፈሉት የሚል ነው። በመርህ ደረጃ እንግዲህ ፓርቲሽን መሆን ያለበት በወራሾች መካከል ተስማምተው ነው። ወራሾች እንዴት መከፋፈል እንዳለባቸው ይነጋገራሉ። በመካከላቸው አግሪመንት ከተወያዩና ውርስ ንብረቱን እንዴት መከፋፈል እንዳለባቸው ለነሱ የተተው ነው። ይሄ ፕራይመሪሊ ሩል ይባላልና ፓርቲሽን should be done by agreement among the co-heirs ነው። 5 የሚሆኑ 10 እነዚህ የአውራሹ የውርስ ንብረት እንዴት መከፋፈል እንዳለባቸው እነሱ ራሳቸው ዲስከስ ያደርጋሉ። እነሱ ዲስከስ ያደረጉትን ነገር ነው አፕላይ የሚደረገው ነው። ነገር ግን ወራሾች መካከል አለመግባባት ሊያጋጥም ይችላል። በውርስ ንብረት ክፍፍል ጋር ዲስከስ በሚያደርጉበት ጊዜ እንግዲህ ሁሌም አግሪመንት ላይ ይደርሳሉ ብሎ መውሰድ ስለማይቻል ፌል ሊያደርግ ይችላል አግሪመንቱ። ወራሾቹ
በሚያደርጉት የውርስ ንብረት ውይይት ወቅት ማለት ነው አግሪመንት ወይም ደግሞ ስምምነት ላይ ላይደርሱ ይችላሉ። በዚህ እንግዲህ ስምምነት ላይ የማይደርሱ ከሆነ ህጉ ያስቀመጠውን ፕሮሲጀር ተከትሎ የውርስ ንብረቱን እንዲከፋፈሉ ይደረጋል ማለት ነው። ስለዚህ የመጀመሪያው ለወራሾቹ በድርድር ወይም ደግሞ በንግግር የውርስ ንብረቱን ተወያይቶ ተነጋግሮ እንዲከፋፈሉ ህጉ ያንን ይፈቅዳል። ይሄን ካደረጉ እሰየው፣ ካልሆነ ግን አለመስማማት ካለ ካልተግባቡ ግን ህጉ የሚያስቀምጠውን ፕሮሲጀር በመከተል የውርስ ንብረታቸውን ተከፋፍሎ የድርሻቸውን ይወስዳል ነው። እንግዲህ መጀመሪያ ፓርቲሽን ባይ አግሪመንት ነው። ፓርቲሽን ባይ አግሪመንት ሲባል ያው የውርስ ንብረቱን ወራሾች ተስማምቶ ሲከፋፈሉ ነው ብለናል ማለት ነው። የውርስ ንብረት በወራሾች መካከል በስምምነት የተደረገ ከሆነ ህጉ አይመለከተውም። ህግ ጣልቃ ገብቶ ያንን ሌላ ሀሳብ የሚቀርብ ጉዳይ አይሆንም ማለት ነው። therefore the law respect and accept any agreement made by all heirs regarding how divide the state የውርስ ንብረት ክፍፍሉን በተመለከተ ወራሾቹ የደረሱበትን ስምምነት እንዲሁም ደግሞ ውርሱ እንዴት መደረግ እንዳለበት እነሱ ከተስማሙ ያ ይከበርላቸዋል ማለት ነው። ህግ እንደዚህ ካላረጋችሁ ብሎ ጣልቃ አይገባም so far as they agree ከተስማሙ ድረስ ማለት ነው። if the co-heirs agree on how to split the estate even if it is unequal the law allows it ስለዚህ ወራሾቹ እስከ ተስማሙ ድረስ የውርስ ንብረት ክፍፍሉ አንኢኳል ወይም ደግሞ እኩል እንኳን ባይሆን ህጉ ያንን ይቀበለዋል ማለት ነው። ስለዚህ ለአንዱ በዛ ያለ ለአንዱ አሳነሰዋል ያነሰ የውርስ ክፍፍል ስለሆነ ብሎ ህጉ ጣልቃ ገብቶ ያንን ትክክል አይደለም ሊል አይችልም። ስለዚህ ወራሾች እስከ ተስማሙ ድረስ ለአንዱ ብልጫ ለአንዱ ደግሞ ያነሰ ብሎ በዛም የተስማሙ ከሆነ የውርስ ንብረት በአግሪመንት እንዲከፋፈሉ ይቻላል። ስለዚህ አግሪመንት ላይ በጣም ፕራዮሪቲ ወይም ደግሞ ቅድሚያ ይሰጣል ማለት ነው የሚለውን ነገር ማየት ያስፈልጋል። ሌላኛው ፓርቲሽን ዊዛውት አግሪመንት ስምምነት ከሌለ በወራሾች መካከል አግሪመንት የማይኖር ከሆነ ያው እንግዲህ የምንሆናል ማለት ነው። በዚህ ጊዜ የፍርድ ቤቶች ሚና ጣልቃ የመግባት ይሆናል ማለት ነው። እንግዲህ ወራሾች የውርስ ንብረቱን እንዲከፋፈሉ በአግሪመንት ቅድሚያ ተሰጥቷል። ያልተስማሙ ከሆነ እንግዲህ ፍርድ ቤት ጉዳዩ ይቀርብና በዚህ ጊዜ እንግዲህ ህጉ የሚለውን ተከትሎ ፍርድ ቤቱ የሚሰጠውን ትዕዛዝና ሁኔታዎች ተከትሎ የውርስ ንብረቱን እንዲከፋፈሉ ይደረጋል ማለት ነው። ዞሮ ግን አግሪመንት ከሌለ ጉዳዩ በህግ ያልቃል የሚለው ነገር ነው ማለት ነው። ስለዚህ ከወራሾቹ አንደኛው ፓርቲሽኑ እንዴት መሆን እንዳለበት ሐሳብ ያቀርባል ማለት ነው። ይሄንን ያዘጋጃል የውርስ ንብረት ክፍፍሉን ይዘጋጃል። ምናልባት በዚህ ጊዜ እንግዲህ ይሄ በአንዱ ወራሾች ከወራሾቹ በአንዱ የውርስ ንብረት ክፍፍልን የቀረበውን እቅድ ወይም ደግሞ ፕላን በፍርድ ቤት አፕሩቭ መሆን መቻል አለበት ወይም ደግሞ በፍርድ ቤት መረጋገጥ መቻል አለበት ማለት ነው። ያው ግድ አንድ ሰው ማዘጋጀት አለበት ከኮሄሮቹ መካከል ማለት ነው። በዚህ ጊዜ እንግዲህ እሱ ያቀረበውን ነገር ፍርድ ቤቱ አይቶ የራሱን አፕሩቫል ይሰጣል ማለት ነው። ይሄ እንግዲህ የራሱ ምክንያት አለው። አንደኛው ምክንያት ምናልባት በውርስ ንብረት ክፍፍል ወቅት ማለት ነው ባያዝ እንዳይኖር ነው። ለአንዱ የበዛ ለሌላው ደግሞ ያነሰ የንብረት ክፍፍል የሚደርስ ከሆነ ይሄ አንፌር ስለሚሆን አንዱ ወራሽ ተጎርቶ አንዱ ደግሞ በውርስ ንብረት ክፍፍሉ የበለጠ ተጠቃሚ ከሆነ አንፌር ስለሚሆን ይሄንን ቼክ ያደርጋል ፍርድ ቤት ላይ ከቀረበ ማለት ነው። ከዛ ውጪ እንግዲህ creditor of the heir might be harmed if they are not considered in the partition ምናልባት እንግዲህ ውርስ ንብረት ማግኘት የሚገባው ከውርስ ለአውራሹ creditors of heir might be harmed if they are not considered in the partition የሚለው ምንድነው?
እንግዲህ ለወራሾች ብድር ያበደሩ አበዳሪዎችም ካለ ምናልባት የነሱን መብት የሚነካ ነገር ከሆነ የወራሾች አበዳሪዎችንም መብት ለመጠበቅ ሲባል የውርስ ንብረት ክፍፍል ላይ ችግር ካለ ምናልባት የክሬዲተሮችንም ጥቅም ሊነካ ስለሚችል ይሄም ከግምት ውስጥ ይገባል ማለት ነው። ከዛ ውጪ እንግዲህ the court ensure fairness for all involved አው ፍርድ ቤት ላይ የሚቀርብ ነገር እንግዲህ ለፌርነስ ነው ፍትሃዊ እና እኩልነት የሚረጋገጥበት ስለሆነ ይሄንን ይከተላል ማለት ነው። ሌላኛው እንግዲህ ለወራሾች ብድር ያበደሩ አበዳሪዎችም ካለ ምናልባት የነሱን መብት የሚነካ ነገር ከሆነ የወራሾች አበዳሪዎችንም መብት ለመጠበቅ ሲባል የውርስ ንብረት ክፍፍል ላይ ችግር ካለ ምናልባት የክሬዲተሮችንም ጥቅም ሊነካ ስለሚችል ይሄም ከግምት ውስጥ ይገባል ማለት ነው። ከዛ ውጪ እንግዲህ the court ensure fairness for all involved አው ፍርድ ቤት ላይ የሚቀርብ ነገር እንግዲህ ለፌርነስ ነው ፍትሃዊ እና እኩልነት የሚረጋገጥበት ስለሆነ ይሄንን ይከተላል ማለት ነው። ሌላኛው እንግዲህ ፓርቲሽን ጋር ተያይዞ እንግዲህ how it is made የሚለው ፓርቲሽን እንዴት ነው የሚከፋፈለው የሚለው የውርስ ንብረቱ እንዴት ይከፋፈላል የሚለው ሌላው እንግዲህ ፓርቲሽን ኢን ካይንድ ነው በዋናነት ማለት ነው። ይሄ ጀነራል ሩል ነው። ፓርቲሽን ኢን ካይንድ መሆን መቻል አለበት ነው። ኢን ካይንድ ሲባል የውርስ ንብረቱ መከፋፈል ያለበት ያው በአይነት ነው ወይም ደግሞ ያለውን የውርስ ንብረት በቀጥታ ማከፋፈል ነው ማለት ነው። ይሄ የውርስ ንብረት ይከፋፈላል ሲባል ገንዘቡ ማለት ነው የውርስ ንብረት የተባለው ንብረት ተሸጦ ገንዘቡን ይከፋፈላሉ ማለት የራሱ ቃን ወይም ደግሞ ያንን ንብረቱን ራሱ ይከፋፈላሉ። ይሄ ጀነራል ሩል ነው። ይሄ ሁሌም ላይሆን ይችላል በርግጥ ማለት ነው። አክቹአሊ ፕሮፐርቲው ራሱ ይከፋፈሉታል የሚለው ነገር ነው ቅድሚያ የሚሰጠው ነው በመርህ ደረጃ ማለት ነው። ንብረቱን ራሱ ነው የሚከፋፈሉት። በሌላ አነጋገር እንግዲህ ወደ ካሽ ወይም ደግሞ ወደ ገንዘብ መቀየር የለበትም የሚል ነው ማለት ነው። ይሄ እንግዲህ ፍርድ ቤቶች ወይም ደግሞ ህግ ይሄንን ለምንድነው እሱ አሰ ጀነራል ሩል ያስቀመጠው ንብረቱ ራሱ ነው መከፋፈል ያለበት የሚለው ለምንድነው እሱ የተቀመጠው የሚለው ነገር ሊነሳ ይችላል። እንግዲህ የመጀመሪያው ኢታአለው each here to own physical asset not just money አውራሹ ጥሎት የሞተውን ንብረት ራሱን ንብረቱን እንዲወስዱ ነው እንጂ ገንዘቡን እንዲወስዱ አይደለም በዋናነት ማለት ነው። ወራሾቹ ይሄንኑ አውራሹ ጥሎት የሞተውን ንብረት ዳይሬክትሊ አሴቱን ራሱ እንዲወስዱ ነው እንጂ ገንዘቡን እንዲወስዱ ስላልሆነ ወይም ደግሞ እንደዛ መሆን ስለሌለበት ነው ማለት ነው። በሌላ በኩል እንግዲህ it avoid forced sale which might reduce the property value ነው። ይሄ እንግዲህ ብዙ ጊዜ አንድ ንብረት ለውርስ ክፍፍል ሲባል የሚሸጥ ከሆነ ምናልባት ዋጋው ሊቀንስ ይችላል ማለት ነው። ዋጋው እንዳይቀንስና ያለውን ዋጋ እንዳለ ንብረቱን ቢወስዱ ግን የተሻለ ይሆናል ተብሎ ይገመታል። ይሸጥ ከተባለ ግን ምናልባት ዋጋው ሊቀንስ ይችላልና ይሄንንም ለማስወገድ ተብሎ ነው እንግዲህ ፎርስድ ሴል ወይም ደግሞ አስገድዶ መሸጥ ዋጋ እንዲቀንስ ምክንያት ስለሚሆንና ይሄ ደግሞ የፕሮፐርቲን ወይም ደግሞ የውርስ ንብረቱን ዋጋ ላይ ጉዳት ስለሚያመጣ ለነዚህ በሁለቱ ምክንያቶች እንግዲህ የውርስ ንብረቱ በቀጥታ በአይነት ንብረቱ ራሱ እንዲወስዱ ህግ ቅድሚያ ይሰጣል ማለት ነው። ከዚህ ውጪ እንግዲህ ምናልባት እንደ ኤክሰፕሽን የምናየው ነገር ካለ ሴት ኦፍ ባይ መኒ የሚሆንበት አለ። ምናልባት እንግዲህ አንዳንድ ጊዜ በቀጥታ ንብረቱን ራሱ እንዲወስዱ ህጉ ቅድሚያ ይሰጣል። በመርህ ደረጃም እንግዲህ ያውራሹ ንብረት ዳይሬክትሊ አሴቱን ወይም ደግሞ ፕሮፐርቲውን ራሱ ፊዚካሊ ይወሰዱት ነው። ነገር ግን ሁሉ ጊዜ ላይሆን ይችላል ኢኳሊ ሼር ማድረግ ላይቻል ይችላል ማለት ነው። በዚህ ጊዜ እንግዲህ የሚሆነው ኢኒኳል የሆነ ነገር ሊያጋጥም ይችላል ማለት ነው። በዚህ ጊዜ እንግዲህ ገንዘብ በመክፈል በማካካስ ኢኳላይዝ ለማድረግ ይሞከራል ማለት ነው። ስለዚህ አንዱ ከፍ ያለ ዋጋ ደርሶ ለምሳሌ
አምስት ክፍል በውርስ ንብረት የደረሰውና 6 ክፍል በውርስ ንብረት የደረሰው ወራሽ እኩል አይደለም። አንዱ 5 ክፍል ወስዷል፣ አንዱ ደግሞ 6 ክፍል ወስዷል። ከተስማሙ ያው ተስማሙ ምን ችግር የለም። ካልተስማሙ ግን አንዱ እኔ 6 ክፍል ደርሶኛል እሱ 5 ክፍል ስለደረሰው እኩል አይደለም ከተባለ ይሸጥ ከማለት ወደ ፍርድ ቤት ሄዶ ያቤ የቀረው አንድ ክፍል ይሸጥ ከማለት ይልቅ የሚሻለው ማን ነው ሴት ኦፍ ማድረግ ነው። አንዱ ክፍል ስንት ነው የሚያወጣው ብሎ ያንን የገንዘብ ዋጋ ላልደረሳቸው ወይም ደግሞ ተጎድተናል ላሉ ሰዎች በፔይመንቱን በመክፈል ቤቱን የራሱ ማድረግ እንደሚችል እና ኢኳላይዝ ሼሩን ኢኳላይዝ የማድረግ ስራ ይሰራል ማለት ነው። ኢንኢኳሊቲ ካለ ፖሲብሊ ኢኳሊ ሼር ማድረግ ካልተቻለ ሴት ኦፍ እንደ አማራጭ ይወሰዳል ማለት ነው። ከዚህ ውጪ ፕሮፐርቲ መስት ቢ ዩስፉል ቱ ኢች አዘር ነው። ከዚህ ከውርስ ንብረት ክፍፍል ጋር በተያያዘ እንግዲህ ሰዎች ወራሾች በአጠቃላይ ለእያንዳንዱ ወራሽ የበለጠ የፈለገውን ወይም ደግሞ የበለጠ የመረጠውን ወይም ደግሞ የፈለገውን ንብረት የበለጠ ለሱ የሚጠቅመውን ነገር ቢወስድ ይሻላል የሚል መርህ ነው ማለት ነው። ስለዚህ ይሄ በፍትሐ ብሔር ሕጋችን አንቀጽ 1087 ንዑስ አንቀጽ 2 ላይ ወራሾች የፈለጉትን ንብረት የበለጠ ለነሱ የሚጠቅማቸውን ንብረት እንዲወስዱ ነው ቅድሚያ የሚሰጠው። ስለዚህ whenever possible የሚቻል ከሆነ ነው እንግዲህ each heir should be given a property most useful to them የሚል ነገር አለና ስለዚህ የበለጠ ጠቃሚ የሚሆነው ምክንያቱም አንዱ ያልፈለገው ሌላ ሊፈልግ ይችላል። ስለዚህ በተቻለ መጠን ሁሉም የበለጠ የሚፈልጉትና የሚጠቅማቸውን ነገር ቢወስዱ ነው የሚሻለው። ከውርስ ንብረቱ ያልፈለጉትን ነገር ከሚወስዱ የፈለጉትን ነገር ቢወስዱና ቢደርሳቸው ይሻላል የሚል ነገር ነው። ይሄ እንግዲህ ፕራክቲካል ቤኔፊት አለው ማለት ነው። ለምሳሌ ብንወስድ አንድ አውራሽ 3 ልጆች ቢኖሩት አንደኛው ወራሽ ቤት ቢፈልግ እና ሁለተኛው ወራሽ ደግሞ ምናልባት የእንጨት ቤት መሳሪያዎችን የሚፈልግ ቢሆን ሶስተኛው ወራሽ ደግሞ የመኪና ላይሰንስ ቢኖር ወይም ደግሞ ሹፌር ቢሆን ምናልባት አውራሹ ቤትም ያለው የእንጨት መስሪያ ቁሳቁሶችን ቢኖሩትና ምናልባት መኪናም ቢኖረው የነዚህ የሶስቱም ወራሾች ፍላጎት ይለያያል። አንዱ ቤት ፈልጓል፣ አንዱ ደግሞ ቁሳቁሱን ፈልጓል፣ አንዱ ደግሞ መኪናውን ፈልጓል ማለት ነው። ስለዚህ የሶስቱም ወራሾች ፍላጎት ይለያያል ማለት ነው። እና ንብረቱ ደግሞ ካለ የተሻለ የሚሆነው ቤት የፈለገው ሰው ቤቱን እንዲወስድ ይደረጋል። ምናልባት ሁለተኛው ደግሞ የእንጨት ስራ መስራት ወይም ደግሞ የእንጨት ስራ ቢዝነስ ውስጥ መግባት የሚፈልግ ከሆነ ኢኩፕመንቱን የበለጠ የፈለገው ከሆነ ምናልባት እንግዲህ ያ ኢኩፕመንቱን ፈልገዋለሁ ካለ እሱ ቢሰጠው እሱን ይወስዳል። ቤቱን አልፈለገውም ኖርማሊ ማለት ነው። ከቤቱና ከመኪናው የበለጠ እነዛን ቁሳቁሶች ይፈልጋለሁ ካለ ያ የበለጠ እንዲሆን ይደረጋል። ቤቱን የፈለገው ቤቱን ይወስዳል። መኪና የሚፈልገው ደግሞ እኔ ድራይቨር መሆን ፈልጋለሁ፣ ሹፌር መሆን ፈልጋለሁ፣ ስለዚህ የሹፍርና ሙያ ስላለው መኪናውን ወስዳለሁ ያለ ከሆነና እነዚህ ደግሞ ኮሄሮቹ ወይም ደግሞ በወራሾቹ መካከል የተነጋገሩ ነገር ከሆነ እና እንግዲህ በዚህ ጊዜ ሁሉም የፈለጉትን ነገር ሞስት የሚጠቅማቸው ነገር እንዲወስዱ ይደረጋል ማለት ነው። ስለዚህ ምናልባት እንግዲህ ኢኳል ቫልዩ ላይኖራቸው ይችላል። የመኪናና የቤቱ ዋጋ ወይም ደግሞ የቁሳቁስ እቃው እኩል ላይሆን ይችላል ዋጋው። ነገር ግን የፈለጉትን ነገር ከወሰዱ ደስተኛ ከሆነ መኪናን በመውሰዱ ደስተኛ ከሆነ ቤትም ያገኘው ሰው በዛ ደስተኛ ከሆነ ቁሳቁስ የወሰደውም ደስተኛ ከሆነ ዋናው ነገር ያ ስለሆነ ይሄም ይቻላል። በውርስ ንብረት ክርክር ላይ ብዙ ጊዜ ጭቅጭቁም ይሄ ስለሆነ የወራሾቹን ፍላጎት የሚፈልጉትን እያንዳንዳቸው እንዲወስዱ ያንንም ቅድሚያ ይሰጠዋል ማለት ነው። ምናልባት እንግዲህ ይሄ እንግዲህ በፍትሐ ብሔር ሕጋችን ላይ አንቀጽ 1087 ንዑስ አንቀጽ 2 ላይ ይሄን ስለሚጠቅም ስለሚፈቅድ ማለት ነው ሞስት ዩስፉል የሆነ አይተም እንዲወስዱ ይደረጋል ማለት ነው።